የሚታጠበው በንስሐ ነው። ልብስ ቢቆሽሽ በሳሙና ነው የሚታጠበው። ነገር ግን ይሄ ለጎረቤቱ ያልሆነ ለእግዚአብሔር አይሆንም። ለባለቤቱ ያልሆነ ለእግዚአብሔር መሆን አይችልም። 24 ሰዓት ቤተ ክርስቲያን የሚመላለስ ጾም ሲመጣ የጳጳስና የቄስ ነው እያለ አሽሙር የሚይዝ ከመጠጥና ከዘረኝነት ዓለም ያልወጣ አለባበሳችንና አነጋገራችን ደስ ስለማይልህ ሊከፋህ ይችላል። ይህንን የምለፈልፈው ለአንተ ነው። የኔ ቤተሰቦች ሙቱ ይኑሩ አላውቅም። ወንድሜ የካቲት 15 ቀን ይላል ወረቀቱ። የኔ ቤተሰቦች ሙቱ ይኑሩ አላውቅም። 15 ዓመት አገልግየዋለሁ እግዚአብሔር ሲመጣ ቄሱን ከፍርድ ሊድን አይችልም። አባ በመባል የሚገባበት ሀገር የለም። አርሴማ ጡቷን የተቆረጠችበት ሀገር ነው ያለው በሰማይ። ተሸፋፍነ ቤተ ክርስቲያን ከምትመጣ ንስሐ ግባ። ለባለቤት ተመች መጀመሪያ፣ ለጎረቤት ጥሩ ሁን መጀመሪያ። እግዚአብሔርን ለማክበር ክርስቲያን ብቻ መሆን በቂ አይደለም። ሰንበት አትሻር። የወንድምህን ሚስት አትጎትት። የሰራተኛ ደሞዝ አትቀማ። በሐሰት አትመስክር። ወንድሞች ላይ አትነሳ። በእጅ ላይ ደም አታፍስስ። ጽንስ ከማስወረድ